ሃይ ሰላም እንድናችሁ ውድ የብሮቲዩ ተከታታዮችን የደህና ነኝ ፈጣሪ ይመስገን። በዛሬው ቪዲዮ ይዤላችሁ የመጣሁት ታይፕስ ኦፍ ኮምፒውተር ሜሞሪ ሚል ነው። በኮምፒውተር ውስጥ ያሉ የሜሞሪ አይነቶች ምን ይመስላሉ፣ ስንት አይነት ታይፕስ አላቸው የሚለው ነው የምናየው ይሆናል። ታይፕስ ኦፍ ሜሞሪ በሁለት ከፍለን እናያቸዋለን፣ ፕራይመሪ ሜሞሪ እና ሰከንዳሪ ሜሞሪ። ፕራይመሪ ሜሞሪ ምን ምኖችን ይዟል እና በስንት ምን አይነት ዴፊኒሽን አለው ወይስ ምን ይመስላል የሚለው ነገር ምናየው ይሆናል። ፕራይመሪ ሜሞሪ ምንለው እንግዲህ ራም እና ሮም የሚባሉት ሁለት የሜሞሪ አይነቶች የያዘ ሲሆን ራም ምንድነው የሚለውን እኔ ራም ራንደም አክሰስ ሜሞሪ ነው የሚለው። ራንደም አክሰስ ሜሞሪ ከስሙ እንደምትረዱት አክሰስ የሚያደርገው ራንደምሊ ነው። ራንደም አክሰስ ሜሞሪ ወይም ራም is a memory scheme within the computer system responsible for storing data on a temporary basis so that it can be accessed by a processor and when needed. ይሄ ራም የሚባለው የሜሞሪ አይነት በኮምፒውተራችን ውስጥ የሚገኝ ሲሆን የምንጠቀምበትም ኮምፒውተራችን ውስጥ የሆነ ነገር እየሰራን እያለ ሴቭ ሳናደርግ ገና ሴቭ እስከምናደርግ ድረስ ውስጥ ላይ አክሰስ የምናደርግበት ታይም ነው። ያ ማለት ምንድነው ኤክሴል ሊሆን ይችላል፣ ወርድ ላይ ሊሆን ይችላል፣ የሆነ ጽሁፍ እየጻፍን ነው ሴቭ ሳናደርገው ገና ስቶር ነው የሚቀመጥበት ወይም ፕሮሰሰሩ ፕሮሰስ የሚያደርግበት ሲስተም ነው ማለት ነው። it is volatile ይላል in nature volatile ተለዋዋጭ ወይም ተቀያያሪ ነው ይላል። ራም የሚባለው ሜሞሪ ተለዋዋጭ ነው which means that data will be erased once supply to the storage device is turned off it. ያ ማለት ምንድነው መብራቱ ሴቭ ሳናደርግ መብራት የሚጠፋብን ከሆነ ቴምፖራሪ ስለሆነ ራም የሚባለው ሜሞሪ ስቶር የሚያደርግን መብራት ከጠፋብን ሊጠፋብን ይችላል። ያ ዶክመንታችን እየጻፍነው ያለው ነገር ወይም ያየነው የነበረው ነገር ሴቭ ካላደረግነው ዲስክ ላይ ነው ሃርድ ዲስክ ላይ ነው ሄዶ የሚቀመጠው። ሴቭ ካላደረግነው ግን ራሙ ላይ ነው የሚቀመጠው። ስለዚህ መብራት ከጠፋ በኋላ እናገኘውም ይሆናል ኢራስድ ይሆናል ይለናል። ራም ስቶርስ ዳታ ራንደምሊ ነው አክሰስ የሚያደርገው and processors access this data randomly from the ስለዚህ ፕሮሰሰር የምንለው ሲፒዩ ነው። ሲፒዩ ይህን ዳታ ፕሮሰስ የሚያደርገው ራም ላይ ያለ ሜሞሪ ራንደምሊ ነው። ሲፈልግ ማለት ያለበትን ቦታ በቃ ራንደምሊ በቃ በተዘበራረቀ መልኩ አክሰስ ያደርጋል ማለት ነው። ሁለተኛ የፕራይመሪ ሜሞሪ ታይፕ ሮም ነው። ሮም ምን ይመስላል ምን ነው? ሮም ማለት ሪድ ኦንሊ ሜሞሪ ማለት ነው። ሪድ ኦንሊ ሜሞሪ ማለት ምንድነው? አንድ ጊዜ ማንበብ ወይ ማየት ብቻ ነው የምትችሉት። እዛ ላይ መጻፍ ማንበብ ማለት ዳታን ሮም ላይ ማስገባት። ሮም ማለት ሜሞሪ ነው። እዚህ ሜሞሪ ላይ ሌላ ነገር መጫን አትችሉም። ሮም ውስጥ ያለውንም ዳታ መውሰድ አትችሉም ማለት ነው። ሮም is a permanent form of storage ፐርማነንትሊ ነው ዳታዎችን አንድ ጊዜ ስቶር አድርገን እናስቀምጥበት። ሌላ ዳታ እዛ ቦታ ላይ ማስቀመጥ አንችልም። እዛ ቦታ ያለውን መውሰድ አንችልም። ራም ስታይ active regardless of whether the power supply to it is turned off it ማለት ምንድነው? ራም ማለት አንድ ጊዜ ፐርማነንትሊ የተጫነ ዳታ ስለሆነ መብራት ቢሄድም ቢበራም ምንም መሆን የማይችል ነው። ምንም አይጠፋም፣ ምንም አይሆንም። ለምሳሌ ሲስተም ሶፍትዌር ላይ በባለፈው ቪዲዮ እንዳያችሁት ሲስተም ሶፍትዌር አፕሊኬሽን የሚባሉት የሚጫኑት ፐርማነንትሊ ነው። አንድ ጊዜ ስቶር ከሆኑ ሊጠፉ አይችሉም። ልንደልታችን እንልካቸው አንችልም ማለት ነው። ሮም ዲቫይስ ዱ ኖት አለው ዳታ ስቶር ኦን ዘም ቱ ሞዲፋይ እሱ ጋር ላይ ዳታ እንድትጭኑ ስቶር እንድታደርጉ አለው ያደርግላችሁ ማይፈቅድላችሁ ሞዲፋይ ማድረግም አትችሉም፣ ቼንጅ ማድረግም አትችሉም፣ መላክ አትችሉም ማለት ነው። ሁለተኛው የሜሞሪ አይነት ሰከንዳሪ ሜሞሪ ነው። ሰከንዳሪ ሜሞሪ ምን ይመስላል የሚለውን ምን ስቶር ዳታ ኤንድ ፕሮግራምስ ፐርማነንትሊ it is retained after the power it is turned off retained ማለት ይዞ መቆየት ማለት ነው። ዳታው ቢጠፋ እንኳን አንድ ጊዜ ፕሮግራሙ ከተጫነ እዛ ጋር ላይ በቃ ሪቴን አድርጎ ይዞት ይቆያል ማለት ነው። ታይፕስ ኦፍ ሰከንዳሪ ሜሞሪ የሚባሉት ሃርድ ዲስክ አንደኛ ሃርድ ዲስክ is a part of unit ነው። አንዱ የመለኪያ አሃዱ ነው። የሜሞሪ መለኪያ አሃድ ነው። often called is disk drive ዲስክ ድራይቭ እያልን እንጠራዋለን። ሃርድ ድራይቭ ኦር ሃርድ ዲስክ ድራይቭ እያልን እንጠራዋለን።
that store and provides relatively quick access to large amount of data on electromagnetically charged surface or a set of surface ይሄ ሃርድ ዲስክ የምንለው በጣም ብዙ ዳታዎች መያዝ የሚችል ነው። ሃርድ ዲስክ እንደምታዩት እስከ 1 ቴራባይት ድረስ ሊሆን ይችላል። ስትራክቸሩም የምታውቁት ካላችሁ ታውቁታላችሁ፣ የማታውቁትም ይሆን ጠፍጣፍ ያለ በጣም ተለቅ ያለ ካሴት ነገር የሚመስል ነገር ነው። በጣም ትልቅ ነው። ብዙ ዳታዎችን መያዝ የሚችል ነው ሃርድ ዲስክ። በጣም ላርጅ የሆነ ሰርፌስ አለው። ሁለተኛ ሰከንዳሪ ሜሞሪ ኦፕቲካል ዲስክ እንለዋለን። ኦፕቲካል ዲስክ ድራይቭ ኦር ኦዲዲ እያልን እንጠራዋለን። ይሄ ማለትስ ምንድነው? some drives can only read on from disks አለ። የዚህ ዲስክ ድራይቭ አይነቶች ሪድ ብቻ ነው የሚያደርጉት በተለይ በፊት በነበሩት ሰዓት but recently drives are commonly both read and records also called as burner and writer recently በቅርቡ ሰዓት ደግሞ በፊት የነበሩት ሪድ ብቻ ነበር የሚያደርጉት። ይሄ ማለት በየቤታቸው ሲዲ ዲቪዲ ምናምን እያላችሁ የምትጠቀሙበት ነው። ካሴቶች ነገሮች ናቸው። የበፊቶቹ ኦንሊ ሪድ ብቻ ነበር የሚያደርጉት፣ ማየት ብቻ ነበር የምንችለው። አሁን ግን ሪከርድም ማድረግ የሚችሉ ራይት ማድረግ የሚችሉ የዲቪዲ እንትን የድራይቭ አይነቶች አሉ ማለት ነው። which is called optical disk drive እያተባሉ ይጠራሉ። እነዚህ በርነር እና ራይተር የሚባሉት ባህሪ ያላቸው which can be read and recorded by such drives so በዚህ እነዚህ ድራይቮች ሪከርድ ማድረግ ይችላሉ። there are three main types of optical drive CD DVD Blu-ray የሚባሉ ሶስት አይነት የድራይቭ አይነቶች አሉ። CD የምንለው እስከ 700 ሜጋባይት ድረስ ዳታዎችን ስቶር አድርጎ የሚይዝልን ነው። DVD የምንለው እስከ 8.4 ጂቢ ድረስ ስቶር አድርጎ የሚይዝ ነው። Blu-ray የምንለው ደግሞ which are newest types of optical media ነው። can store up እስከ 50 ጂቢ ድረስ ዳታዎችን ስቶር አድርጎ የሚይዝ ነው። ሪሰንትሊ ነው፣ በጣም የቅርብ ሰዓት ነው። ሶስተኛ የሰከንዳሪ ሜሞሪ አይነት ፍላሽ ነው። ፍላሽ እንደምታውቁት በጣም ትንሽ ነች እና እንደ ስቶሬጃቸው ግን ይለያያሉ። እስከ 64 120 ጂቢ ድረስ የሚይዙ ፍላሾች አሉ እና በስልካችን ውስጥ የምንጠቀምበት ሜሞሪ የፍላሽ ታይፕ ነው። እዚህ ጋር የሚመደበው ስቶሬጅ ሞዴል ሜድ አለ ፍላሽ ሜሞሪ ቺፕስ ስለሆነ የሜሞሪ ቺፕ ነው። የሜሞሪ የሆነ ስትራክቸር ነገር ነው ያለው። ሞዴሉ የሞዴል ስትራክቸር ነው ያለው። የፍላሽ ዲስክ have no mechanical platforms or access arms ምን መካኒካል ስትራክቸሩ ስታዩት በጣም ትንሽ ነው። ብዙ የሚደነቅ ስትራክቸር ነገር የለውም። ፕላትፎርሙ በጣም ትንሽ ነው። but the term disk is used ይሄ ስቶር በማድረግ ነው እንግዲህ የምንጠቀመው because the data are accessed as it is there and hard drive እንደ hard drive ነው የምንጠቀምበት። ልክ እንደሱ ተንቀሳቃሽ ነው። በእጃችን ይዘን ነው የምንንቀሳቀስ ትንሽ የሜሞሪ አይነት ነው። this disk stores structure emulated hard drive ይላል። ይሄ ስትራክቸራል ስቶሬጁ ከሃርድ ድራይቭ ጋር ኢሙሌትድ የሆነ ነው። በጣም ተቀራራቢ የሆነ ነገር ነው የሚለው። የዛሬ ቪዲዮአችን በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።